ወደ አረብ ሀገራት ሄዳችሁ ቤት ውስጥ ለመስራት አስባችኋል ወይንም ሄዳችሁ እየሰራችሁ ነው፣ ግን አረበኛ ቋንቋ እየገባህ ወይም እየገባሽ አይደለም? እንግዲያውስ ይህ ቪዲዮ ለእናንተ ነው። በዚህ ቪዲዮ ቤት ውስጥ ኩሽና እንዲሁም ከማዳም ጋር በጣም አስፈላጊ የሆኑ ቃላትና ሐረጎችን እንማራለን። ምንም ሐሳብ እንዳይገባችሁ። በየቀኑ ትንሽ ትንሽ የአረበኛ ቃላትን ከተለማመዳችሁ አረበኛ ቋንቋ በጣም ቀላል ነው። ቻናሉን ሰብስክራይብ በማድረግ የአረበኛ ትምህርቶችን ይከታተሉ። ቪዲዮን ላይክ በማድረግ ይጀምሩ። ቤት በይት በይት፣ ክፍል ጉርፋ ጉርፋ፣ ኩሽና መጥበኽ መጥበኽ፣ መጸዳጃ ቤት ሐማም ሐማም፣ አልጋ ሰሪር ሰሪር፣ ወንበር ኩርሲ ኩርሲ፣ ጠረጴዛ ጣዊላ ጣዊላ፣ በር ባብ ባብ፣ መስኮት ሹባክ ሹባክ፣ ቁልፍ ሚፍታህ ሚፍታህ፣ ምግብና መጠጦች ውሃ ሞያ ሞያ፣ ዳቦ ኹብዝ ኹብዝ፣ ወተት ሐሊብ ሐሊብ፣ ስጋ ለሕም ለሕም፣ አሳ ሰመክ ሰመክ፣ ቡና ገህዋ ገህዋ፣ ወይም አንዳንድ አረብ ሀገራት ደግሞ ቀህዋ ይሉታል ማለት ነው። ቀህዋ ወይም ገህዋ። ጁስ ዓሲር 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 ማለት ከማንጎም ሊሆን ይችላል፣ ከአቮካዶም ሊሆን ይችላል፣ ከብርቱካንም ሊሆን ይችላል። ሙሉ የፍራፍሬ ጭማቂ ሙሉ ስያሜ በአረበኛ ዓሲር ይባላል ማለት ነው። ዓሲር። ፍራፍሬዎች ፈዋኪህ ፈዋኪህ፣ አትክልቶች ኹዳር ኹዳር፣ ድንች በጣጢስ በጣጢስ፣ ሽንኩርት በሰል በሰል፣ የወጥ ቤት ዕቃዎች ድስት ጊድር ጊድር፣ መጥበሻ ሚቅላ ሚቅላ፣ ማንኪያ ሚልአቃ ሚልአቃ፣ ሹካ ሸውካ ሸውካ፣ ቢላዋ ወይም ካራ ስኪን ስኪን፣ የሻይ በራድ ኢብሪቅ ኢብሪቅ ወይም ኢብሪቅ ሻይ፣ ፍሪጅ ፈላጃ ፈላጃ ወይም ተላጃ። ስለዚህ ፍሪጅ ተላጃ ወይም ተላጃ ይባላል ማለት ነው። የሳህን ማጠቢያ ገሳለቱ ስሑን ገሳለቱ ስሑን፣ ቆሻሻ የተጠራቀመ ቆሻሻ ዙባላ ዙባላ፣ ቆሻሻውን አንድ ላይ አጠራቅመን የምንይዝበት ቅርጫት ደግሞ ምን ይባላል በአረበኛ? ሰላ ዙባላ ሰላ ዙባላ ሰላ ዙባላ። ና ለማለት ተዓል ተዓል፣ ነይ ለማለት ደግሞ ለሴት ተዓሊ ተዓሊ፣ ኑ ለማለት ለብዙ ሰዎች ደግሞ ሲሆን ተዓሉ ተዓሉ። ሂድ ለማለት በአረበኛ ሩህ
ሩህ ሂጂ ለማለት ለሴት ደግሞ ሩሂ ሩሂ። ሂዱ ለማለት ለብዙ ሰው ሩሑ ሩሑ። ተነስ ወይም ቁም ለማለት ጉም ጉም ወይም ቁም። ተነሺ ለማለት ጉሚ ጉሚ። ተነሱ ለማለት ለብዙ ሰው ጉሙ ጉሙ። ተቀመጥ ኢጅሊስ ኢጅሊስ። ተቀመጪ ለማለት ኢጅሊሲ ኢጅሊሲ። ተቀመጡ ለማለት ለብዙ ሰው ኢጅሊሱ ኢጅሊሱ። ተኚ ለማለት ናሚ ናሚ። ተኛ ለማለት ናም ናም። ተኙ ለማለት ናሙ ናሙ። በሩን ክፈቺ ለማለት ለሴት ኢፍተሒል ባብ ኢፍተሒል ባብ። በሩን ክፈት ለማለት ለወንድ ሲሆን ደግሞ ኢፍተሒል ባብ ኢፍተሒል ባብ። በሩን ዝጊ ለማለት ሰኪሪል ባብ ሰኪሪል ባብ። ሰኪሪ ማለት ዝጊ ማለት ሰኪሪ። አልባብ በር ነው። በሩን ዝጊ ለማለት ሰኪሪል ባብ ማለት ትችላላችሁ ማለት። ክፍሉን አጽጂ ለማለት ነظፊል ጉርፋ ነظፊል ጉርፋ። ሳሎኑን አጽጂ ለማለት ነዝፊ ሳላ ነዝፊ ሳላ። መጸዳጃ ቤቱን አጽጂ ለማለት ነظፊል ሐማም ነظፊል ሐማም። ኩሽናውን አጽጂ ለማለት ነظፊል መጥበኽ ነظፊል መጥበኽ። ልብሶቹን አስተካኪ ለማለት ረትቢል መላቢስ ረትቢል መላቢስ። ልብሶቹን አስተካኪ ማለት ነው። ቡና አምጪ ጂቢል ገህዋ ጂቢል ገህዋ ወይም ጂቢል ቀህዋ። ጂቢ ማለት አምጪ ማለት ነው። ስለዚህ ቡና አምጪ ስትባሉ ጂቢል ገህዋ ትባላላችሁ ማለት ነው። ውሃ አምጪ ለማለት ደግሞ ጂቢል ሞያ ጂቢል ሞያ። በፍጥነት ቢሱርዓ ቢሱርዓ። ላ አይደለም ላ። ማ አፍሐም ማ አፍሐም። አልገባኝም ማ አፍሐም። ገብቶኛል ፋሂማ ፋሂማ። ገብቶኛል። የአረበኛ ትምህርቶችን ለመከታተል ዩቲዩብ ቻናሉን ሰብስክራይብ አድርጉ፣ እንዲሁም ቪዲዮውን ላይክ አድርጉ።